ስፒድን ከማግኘቴ በፊት ሳገኘውና ካገኘውት በኋላ ያለውን ድባብ ነው ማሳያችሁ ማለት ነው። እንግዲህ እዚህ ቪዲዮ ላይ የምትመለከቱት መጀመሪያ ስፒድን ከማግኘቴ በፊት የነበረው ዝግጅት እንደምታዩት ማስክ አድርግ ያለው ጓንት በቃ አይዲያው እዚህ ጋር ነበር የመጣው። ግን ማስኩ ላይ ትንሽ ፊቱ ጥምም ብሎ ስለነበረ ድጋሚ ፕሪንት ማድረግ ነበረብኝ። እሱን ድጋሚ ፕሪንት መደረግ ነበረበት። በቃ ይሄ ልክ እንደ ሙከራ ስርጭት ብላችሁ ማየት ትችላላችሁ። አሪፍ ነበረ። መረጃ ታገኛላችሁ ማለት ነው። ስፒድን ደግሞ 50 ሚሊዮን ዩቲዩብ ሰብስክራይበር ማስደረስ አለብን። እኔ እንግዲህ ዛሬ ስፒድን ስለዛሬ ደግሞ 300 ሺህ እንድታስደርሱኝ እንዳትቀሩ። የሚያጅቡኝ እንግዲህ 1-2 ቦረምሳዎች እንዴት ነው ቦዲጋርዶች ያስፈልጉኛል ማለት ነው። እንዲሁም ደግሞ መኪናም ቢኖር አሪፍ ነው የሚሆነው። እንግዲህ ስፒድን ለመቀበል ሞቅ ደመቅ እያደረኩ ነው በቻለኝ አቅም። ስለዛ እንዴት ነው ግብዳ ቦዲጋርዶች ፕሮቴክት የሚያደርገኝ ያስፈልጋልና ፈልጋለሁ። እንዲሁም መኪናም ካላችሁ ለእናንተ በሰበቡ ፕሮሞሽን ስለሆነ ኢንቦክስ አዋሩኝ። ይሄ ደግሞ ስፒድ የሚመጣበት በቃ ከተወሰነ ደቂቃዎች በፊት ነው። በቃ ዋርም አፕ እያደረግን ነው። እጃችን ቦክስ እያደረግን ነው። እዚጋ ደግሞ አዶኒ ያለ እኔ ያለው ስፒድ ኢትዮአይሾ ስፒድ አለ ቦዲጋርዴን ቢኒ ያለ ማለት ነው። በቃ ገራሚ ሰው ለራስን አስተዋውቀኝ። ጂኒያው መጥቷላለሁ ሁላችንም በቃ ልክ እንደ ሀገር አይነት ስሜት ነበር የነበረው። አልዋሻችሁም። ልብሳችን ራሱ እንደምታዩት አረንጓዴ፣ ቢጫ፣ ቀይ ሆኖ ድንገት ነው ራሱ ማች ያደረግነው። አልታሰበበትም ነበረ። በጣም ደስ የሚል አጋጣሚ ነበረ። እየተራመድን ነበረ። ከኋላ በሞራል ሲያጅቡን ነበረ። በቃ እውነት እንደዛ አይነት ስሜት እኔ ተሰምቶኝ አያውቅም። የሀገር ፍቅር አይነት ስሜት ነው በቃ ሲሰማኝ የነበረው። እዚህ ጋር እንግዲህ ወደ ምግብ ለመብላት ተባብለን ነበረ። ቦታዎች መረጥን ምናምን ነገር። አጋጣሚ ሰዓት ረፍዶም ሳንበላ ነበር የሄድነው ማለት ነው። ሰዓት ረፈደብንና ስፒድ የሚመጣበት ሰዓት ስለደረሰ መሄድ አለብን ተባለ። ሄድን ማለት ነው። በጣም ገራሚ ቀን ነበር ኦነስሊ ማለት ነው። ግን እዚህ ጋር ትንሽ ጭንቀትም ነበረው። ያው ስፒድ ሊመጣ ስለሆነ የነበረው ስሜት ስላይ በቃ ካውን እያልን ነበረ። የዚህ ቀን እንግዲህ ብዙ እርምጃዎች አድርገናል። ብዙ ተራምደናል። ወደፊት ነው የተራመድነው በስሜት በደስታ በቃ ጉጉት። እንደምታዩት ስፒድ ራሱ በጣም ጓግቷል። አዶኒም በጣም ኤክሳይትድ ነበረ። እዚህ ጋር ደግሞ የገና ጨዋታ ለስፒድ ያሳዩት ነበረ። ሜዳው ላይ ዝግጅት እየተደረገ ነበረ። አዶኒም ልብስ ቀይሮ ነበር። ይሄ ማለት በቃ የተወሰነ ሰከንድ በፊት ነው ስፒድን ከማግኘታችን ሴታፕ እያመቻቸን ነበረ። በቃ እዚህ ጋር ሁላችንም ጨንቆናል፣ ፈርተናል፣ ደስ ብሎናል። በቃ እኔ እንደዚህ አይነት ስሜቶች ሲሰሙኝ ነበር። አዶኒም እያናገረኝ ነበረ። እንዴት ብናደርግ እንዴት ይሻላል የሚለውን ሀሳብ ዲስከስ እያደረግን ነበረ። ደስ ይል ነበረ። ስፒድም እዚች ጋር ትንሽ ፈራ ተባ ብሎ ነበረ። ግን በቃ ያ ዋርም አፕ አደረግን፣ በቦክስ ተለማመድን። አልዋሻችሁም ማስኩ ብዙ አያሳይም ማለት ነውና የፈራው ነበር እንዳልንጋደድ ብዬ። እዚህ ጋር ወደ ውጭ ወጣን። እንደምታዩት ስፒድ እየመጣ ነው። ስፒድ እየመጣ ነው። አዶኒና ስፒድ ወደ ኋላ ሆኑ፣ እኔ ከፊት ሆንኩኝ ማለት ነው። በቃ እዚህ ጋር የነበረው ስሜት ኦ ማይ ጋድ ልገልጽላችሁ አልችልም። የሆነ ደስ የሚል ደስታ ስሜት አለው፣ ፍራቻም አለው። ግን በቃ ይለያል። እቺ ሞመንት ስፔሻሊ በቃ who are you ብዬ ነበር የጀመርኩት። አይሾ ስፒድ እና ኢትዮ አይሾ ስፒድ እየተጋጠሙ ነበረ። ትግሉ ይለያል ማለት ነው። ሬስሊንግ በቃ እውነተኛ ሬስሊንግ ነበር ሲመስለኝ የነበረው። ይለያል። ለሶስት ተፋጠጡ ማለት ነው። በእውነት ይለያል። ያቸው እውነት በጣም ደስ የሚልና የሚያኮራ ስሜት የነበረው ድባብ ነው በዚህ ላይ። እዚህ ጋር እንግዲህ ውድድር ተጀመረ ማለት ነው። ማን ይቀድማል የሚል በቃ እዚህ ጋር ይለያል ስሜቱ። የሀገር ሩጫ በቃ ሁላችንም ስፒድ ትችላለህ እያልን ነው። ቀየጮን እያበድን ሞራል እየሰጠን ነበረ። ራን አዌይ ጫማው አልቆ ባዶ እግር ነበር ሩጫው እንደምታዩት ማለት ነው። እዚህ ጋር ሁላችንም በቃ ሰፍ ብለን እያየን ነበረ። ሰፍ ብለን ከዛ እዚህ ጋር ተቃቀፉ ምናምን ነገር በቃ አሪፍ ድባብ ላይ ነበሩ።
ከዛ እዚህ ጋር ደግሞ ፎቶ አብረው ይነሱ ነበረ። ገራሚ ቦታ። ከዛ እቺ ፓርት ማለት ነው ጋይስ እንግዲህ ለበራት ስንደብቅ የነበረው ቀን ደርሷል። ለስፒድ ስጦታውን እንሰጠዋለን። ስፒድን አግኝተናል። እንግዲህ ብዙዎቻችን ብዙ ነገር በፈረመልኝ ተፈረመ፣ ተቃቀፍን። አሪፍ አጋጣሚ ነበረ። ኦነስትሊ ሞመንቱ በጣም የሚለኝና ደስ የሚል ነበረ። እዚህ ጋር ለምንድን ነው ቅድም እኔ መደባደብ የፈለግሽው እያለኝ ነበረ። እንደምታውቁት እንግዲህ ሰዓት ጊዜ የለም እዚህ ጋር በቃ ከዛ ቶሎ ብዬ በቃ አርም ሬስል እናደርግ፣ አርም ሬስል ማድረግ ነው ፈልገው አልኩት። አርም ሬስል እናደርግ፣ ሁላችሁ ሞራል ስጡ፣ በቃ 1 2 3 እያልኩ እየቀወጥኩት ነበረ። ሁሉም ሰው ከጀርባዬ ሆኖ ሞራል ሲሰጠኝ ሲያበረታታኝ ነበር። በቃ የት አባቱ ብዬ በእውነቱ ማሸንፈው መስሎኝ ነበር። አልክዳችሁ መጀመሪያ ላይ አውቆ እጁን ብዙ አላከበደብኝም። ከዛ በኋላ እዩት እዚህ ጋር ሞራል ነበር። በቃ አሸነፍኩ አልኩና ድንገት ጣለኝ ማለት ነው። እውነት ድንገት ሲጥለኝ ከባድ ነበረ እና በእውነቱ በጣም ደስ የሚል ኤክስፒሪየንስ ነበረ። ከስፒድ ጋር እንዴት ነው ላይክ ካሰብኩት በላይ በጣም ደስ የሚል ኤክስፒሪየንስ ነበረ። እዚህ ጋር ደግሞ መስቀል አደባባይ ላይ እንግዲህ ሁሉም ሰው ተሰብስቦ እሱም ይመጣ ነበረ። ቀድሞ ዝግጅት እየተደረገ ነበረ። ኦነስትሊ በቃ በጣም ደስ ብሎኝ ስለነበረ እያበርኩ ነበረ። I was really happy። ሁላችንም ሰብሰብ ብለን እንሄድ ነው። እዚህ ጋር መድረኩ ላይም ተወጥቶ ነበር። እነ ቶሚም ነበሩ፣ አዶኒም ነበር፣ ስፒድ በቃ ሁሉም ነበሩ። አይደለም ስፒድማ በዚህ ሰዓት ከዋናው ስፒድ ጋር ነበረ፣ አዶኒም ነበር ማለት ነው። ደስ የሚል ኢንተራክሽን ነበረ። እዚህ ጋር እንደምታዩት በጣም ደስ ይላል። አሪፍ ድባብ ነበረ። ህዝቡ የነበረው ሞራል ኤነርጂ በቃ ሌላ ታሪክ ነው። ዝማ ክብሬ ያ እንግዲህ በእናታችን ስመረቅ አሜን አሜን የዓለም ችግር ልትመርቺ አሜን አሜን ታዶኔ ጋር ሆነሽ እንደው የዓለም ታስደምኝ ያልኳት ለምን መርቀውኝ እጃቸውን ስሙኝ ተቃቅፈን ነበርና ይሄ ሞመንትን በጣም የሚለኝ ነበር በእውነት። ስቴጅ ላይ ወተን ቀወጥ ነው በእውነቱ። የቶሚ ኢነርጂ፣ የአዶኒ ኢነርጂ፣ የሁሉም በቃ ኢነርጂ ይለያል። ያን ቀን የነበረው እንግዲህ እንደ ሀገር ነበር። ሁላችንም በሞራል አንድ ጊዜ እንጂ ሁለት ህይወት የለም። አንድ ጊዜ እንጂ ሁለት ህይወት የለም። እዚህ ቀን እንግዲህ ሁላችንም ተደስተን አሪፍ ጊዜ ነበር ያሳለፍነው። it was really nice። so ከስፒድ ጋር የነበረኝ ቆይታ ይሄን ይመስል ነበረ። ለኔም is one of በጣም ለየት ያለ ኤክስፒሪየንስ one in a lifetime ምለው ኤክስፒሪየንስ ነው ያሳለፍኩት። thank you so much። ሁላችሁም እየገባችሁ ዩቲዩብን ሰብስክራይብ አድርጉ። love you guys።